ሰዓት የለም እንደዚህ አይነት ነገር አሁን የምናወራበት ጊዜ አይደለም ቶሎ መረጥ አስገብልኝ ይሄንን እንትኑን ወንዶቹን አስቀድማችሁ ሰላም እሺ ራስን አስተዋውቅ ድሮ አላዛር ነበር የሚሉኝ አሁን ሳምሶን ድሮ ማለት ነው ራስታ ነበርኩ መረረኝ ውጫ ጀመርኩ መረረኝ ከዛ በኋላ ደግሞ ረጋ ብሎ ትምህርት ይሻላል ብዬ ስፈቃቅለው ነው እዚህ የደረስኩት 10 ዓመት የሥራ ልምድ አለ አዎ አይ ገና ተመርቄ ወጣው እኮ ነው ያልኩ እና ቢሆንስ ምን ለማለት ነው ውስጥ አስቀድመ ወደ ኋላ ብለህ አንድ ላይ ታስቀደውም ነበር እም ነጥብ ያስሄዳል ሰላም እግዚአብሔር ይመስገን እም ወንጀለኛ ነው ኦኬ እሺ እስቲ ራስን አስተዋውቅ ወንድሜ አላምረ ወይኔ ይባላል አታምር እሺ እስቲ ከዚህ በፊት ምንድን ነበር የምትሰራው እግር ኳስ ዳኛ ነበርኩ ግን አሁን የመጣሁት ልቀይር ነው ስራው ኦኬ እሺ ወስናል አዎ ወስኛለሁ ይኸውልህ ምን እንደሆነ ታውቃለህ ኳሷ መስመር ላይ ነበረች ከዛ እኔ ፊሽካውን ልንፋ እያልኩኝ ተጨነኩ በምን ላይ ያለው ቴክኖሎጂ የለንም መለየው ራሱ ልነፋ ገና ስል የሆነ ነገር ተወርውሯል ሁለት ቦታ እዚህኛዋ ምታያት እቺ አንድ አለች ያልደረ በነገራችን ላይ አልደረቀም ቁስሉ ከዚህ ይሄ ሳይፍ ጦሪው ምን እንደሆነ አላውቅም ወደኩ ዝቅ ስል እዚህ ጋር የሆነ ሰውዬ 3 ጊዜ ወጭ ወቅቶኝ እየሮጠ ነው ስነሳ መስመር ዳኛውን ከሩቅ አየሁት መስመር ዳኛውም ወድቋል መሬት ላይ ታዲያ ምንድነው አሁን ለየትኛው እግር ኳስ ነው የምሰራው እስቲ አንተ ንገረኝ ለየትኛው እግር ኳስ ባጭውት ውስጥ ቢቀር ራሱ ኦኬ እሺ እስቲ የ10 ዓመት የሥራ ልምድ አለ ታዲያ የ10 ዓመት ማን እናንተም አይኖራችሁ አሁን እኛን ለመጠየቅ ነው እንደመጣው ታስፈራራለህ ወልዶ አይደለም የሚፈነክቱት አንተ እሺ አሁን ግና ደግሞ ተጠብቀን እንጠይቅን ጥያቄ በትክክል ወዴትም ሳታይ ተመልስ እዚህ ቢሮ ዘመድ አለ የበፊቷ አብራኝ የነበረችው ዳኛ እዚህ ነበር ግን አሁን ተለያይተናል ቅርታነች ዳኛ ነው ኦኬ ጥሩ ስንት ትገምታለህ ደሞዝ ያው ፌዴሬሽኑ ማን ነው ድርጅቱ የሚያስበውን ነገር አስተያየት አድርጎ እንዲከፍለኝ አስባለሁ ያው ብቻ ዋናው ሰላም መኖሩ ጌም ውስጥ ነው እስካሁን ያለው ይመስለኛል ቢሮአችንን በፊሽካ ነው የሚያደርግ ኦኬ እሺ እስቲ ራስሽን አስተዋውቂ ሜላት ትባላለህ ማስተካከልሽ ማለት እስቲ ከዚህ በፊት ምን ሰርተሻል ምንም አልሰራውም ግን ቤት ከመቀመጥ ብዬ አንድ ስራዎችን ሞክር ብዬ ምንም ቢሆን እሰራለሁ አሁን ግን ዜሮ ባዶ ሆና እና ጽዳት ምናምን ትሰራለሽ ብታገኝ እኔ ቤት ጽዳት ትሰራለሽ ቀልዳል እሺ አይ ነገሩን ነው ቆይ ተመስጬ ነው ሊፕስቲክሽ በጣም ያምራል ነጥብ ይያለው እዚህ ጋር እና እስቲ እጅሽ አግብተሻል አላገባም በጣም ደስ ይላል ሜላቴ መሉ ልበልሽ ይደብርሻል እሺ ስራውን ብታገኝ ለድርጅቱ ምን ጥቅም አስገኛለሁ ብለሽ ታስቢያለሽ ምንም እሺ ደሞዝ ስንት ታስቢያለሽ ደሞዝ 11 12 ሺ ምን ዘመድ አለሽ እንደዚህ ቢሮ ዘመድ ያስፈልገው መሆን አንተ አለ አይደል አሁን አንድ ያወቅሽው እሱና ነው ምን አይነት አካሄድ ነው አሁን ብዙ ነው እኔ ነው እንዳለች እውነት ብለሻል እኔና አንቺ ማለት ግማሽ ጎኔ ያማ ደስ ብሎኛል መምጣቴ ሱስ አለብህ ዝም ብዬ ሳይሆን ሱስ አለብህ ዋታጓን ማን ሱሴ የኔ ፍቅር ነው ሱሴ እሺ ራስን አስተዋውቅ ያማን አሌክስ ባላለው ማን እስቲ በደንብ አብራ እንትን እያልክ አብራላልኝ ከዚህ በፊት ምን አይነት ድርጅት ውስጥ ሰርታል አልሰራውም የሆኑ ታይሞች ላይ አልሰራውም ኦኬ 10 ዓመት ስራ ልምድ አለ ማን አልሰራውም አልኩሽ እኮ ዋናው ላቡ ነው ማን አሁን እቺ ነገር አሁን ካምፋየር ላይ ምናምን ነገር ሆነ ብንጫወተስ እሺ እዚህ ድርጅት ዘመድ አለ እንዴ